እንግዲህ በህልም ብዙ ጊዜ በተደጋጋሚ ቲክቶክ ላይ ሰርች ይላችኋለሁ ጠይቁኛላችሁ ዩቲዩብ ላይ በደንብ አዳምጡትና ብዙ ልንገራችሁ በአንዴው ማለት ነው ዩቲዩብ ስለሆነ ብዙ ሰዎች በአንድ ላይ ብነግራችሁ አሪፍ ነው ይጠቅማችኋል ለምሳሌ ህልም በህልማችን ሰው ከህልሙ በፊት አይሞትም ሲቀጥል ደግሞ ህልም የማያይ ሰው ህልመኛ አይደለም ማለት ተስፋ የሌለው ሰው ነው ህልም የማያየው ህልም በህልማችን በጣም ተስፋ ማድረግ ያለብን ህልማችን ነው ከእግዚአብሔር ስለሚላክ ማለት ነው እግዚአብሔር ሁሉ ጊዜ ለነገሮቻችን ህልም ነው የሚልክልን ለሞታችን ለጥፋታችን ለደስታችን ለትዳራችን ለእያንዳንዱ ላይፋችን ለልጆቻችንም ቢሆን በህልማችን ነው ቀድመን የምናየው የፍቺ ሁኔታ ነው እንጂ ህልም ማንንም ሰው በትክክል ሳያይ ከህልሙ በፊት የሚሞት ሰው የለም ስለዚህ ህልም ተስፋ እናድርግ ህልማችንን ደግሞ አነናቀው ከ7 አመት ጀምሮ ልጆች እንኳን ህልም ያያሉ እኔ ህልም ሲፈታ ብሎ የማይሆን ነገር ቆንጆ ነው አለበለዚያ አይ ምንም ማለት አይደለም ምናምን ይያሉ ህልም አለባብሰው ሲፈቱ የማይችሉ ሰዎች ደግሞ ዝም ብለው ምሳሌ ሲናገሩ በጣም ነው የምናደደው ምክንያቱም ህልማችን ማለት ተስፋችን ነው ሁሉ ነገራችን ነው በህልም ነው የምንኖረው በተለይ አብዛኛው ኢትዮጵያኖች አባቶቻችን እንኳን ገዳም የሚኖሩ ራእይ የሚታያቸው ህልም ነው ስለዚህ ሰው በህልሙ መኖር አለበት ያለ ህልም መኖር ባዶ ነው እና በህልማችን ውሃ ላይ መዋለል የሚሉ ሰዎች አሉ አብዛኛውን ውሃ ላይ መዋለል በህልም ሐሳብ ነው መዋለል እዛው ውሃ ላይ መንከባለል መንደባለል መዋዠቅ ማለት ነው መጨነቅ ማለት ነው በህልማችን ማለት ነው እንደገና ውሃ ላይ በባህር ተሻግሮ መሄድ ደግሞ ውሃ ላይ ሆኖ ከኢትዮጵያ መውጣት ማለት ነው ከሌላ ባዕድ ሀገር ጋር መቀላቀል ማለት ነው በህልማችን ደግሞ ትልልቅ ዳገቶች መውጣት ሐሳብ ነው ጭንቀት ነው መውጣት መውረድ ደግሞ ከሐሳብ መገላገል ነው ሐሳባችንንና የሆነ የምንሰራው ነገር ካለ እርፍ ማለት ነው ከዛ ነገር ተሳክቶልናል ማለት ነው ከሐሳባችን ስንኖር በህልማችን ደግሞ እንጀራ ስንበላ ሲሳይ ነው ትልቅ ሲሳይ መታደል ነው የሆነ ነገር ሊሰጠን አስቧል ማለት ነው የሥራ ዕድልም ሊሆን ይችላል ትዳርም ሊሆን ይችላል ጓደኛም ሊሆን ይችላል እንደገና ባለንበት አካባቢ ደግሞ እንጀራችን ላይም ሌላ ጭማሪ እንጀራ ሊሆን ይችላል እንጀራ መብላት በጣም ተስፋ ነው ደስ የሚል የህይወት ታሪካችን ውስጥ ደስ የሚል ህልም እንጀራ መብላት ነው ስጋ መብላት ከሆነ ደግሞ የራስ ዘመዶቻችን የስጋ ዘመዳችን ይሞታል ማለት ነው እንደገና ደግሞ ዝም ብሎ ይሄ አንዳንዴ ቅሽብርብር የሚያረጉን ህልሞች አሉ የሚያቃዡን ህልሞች ይመስሉና በዛ መሃል አንድ ቁም ነገር ጣል ያለ ቁም ነገር ሊኖረው ይችላል እሷ የማተረሳን ከሆነ ደግሞ ለህልም ፈቺዎች ነግረን በዛ በተቀበጣጠር ነው ህልም ውስጥ እንደዚህ ይሁን አሳቻል መካየን እዛ መሃል ቁም ነገር ይኖራል ማለት ነው በትርምስ ውስጥ ቁም ነገር ህልሞች ይኖራሉና አብዛኛዎቻችን ጫማ ስናይ ትዳር ነው ጫማ ቦርሳ የትዳር አጋሮቻችን ናቸው በዛን ሰዓት ይመጣል ማለት ነው ባል ሊሆን ይችላል ፍቅረኛ ሊሆን ይችላል ትዳር ነው እንደገና ደግሞ ልጅ ለማርገዝ ስንል ጆሮ ጌጥ ሴት ልጅ ከሆነች ጆሮ ጌጥ እናያለን ጸጉር ጌጦች ፖኒተሮች ምናምን እናያለን ሀብሎች እናያለን ሰዓቶች እናያለን ቀለበት ምናምን ልናይ እንችላለን ልናረግዝ እንችላለን ማለት ነው ሴት ልጅ ለናረግዝ ስንል እሱ ነው ህልማችንን የምናየው ብር ስናይ በአጠቃላይ ብር ወንድም ይሁን ሴት ልጅ ነው ብር የታሰረ ብር ስናይ ልጅ ነው የምናረግዘው ማለት ነው ወንድ ልጅ ስናረግዝ ደግሞ ሽጉጥ እናያለን መሳሪያ እናያለን ቁም ሳጥን ትልልቅ ሳጥኖች የብረት ሳጥኖች እናያለን እና ብረታ ብረቶች ነው የምናየው ወንድ ልጅ ስናይ ማለት ነው ለማርገዝ ስናይ እንደገና ደግሞ በህይወታችን መቼም ሰው ሆኖ የማይጣላ ሰው ሆኖ የማይጋጭ የለም ማለት በህይወታችን ትዳራችን ሊፈርስ ሲል አንድ እግሩ ጫማ ይኖርና አንድ እግራችን ላይ አንድ እግሩ ጫማ የለም ባለቤቶቻችን አንድ እግራቸው ውጪ ነው አንድ እግራቸው ቤት ውስጥ ነው ማለት ነው በህልሞቻችን ደግሞ ቤት ውስጥ አልጋ ላይ ተኝተን የሆነ ሰው ተጨማሪ እንስራም ሊሆን ይችላል ጥቁር ነገርም ሊሆን ይችላል የሆነ የተለየ ነገር መሐላችን ተኝቶኔና ባለቤቴ ካየን ባልና ሚስቶች ይለያያሉ ማለት ነው በመኝታ ሊለያዩ ይችላሉ አንድ ቤት ውስጥ ሊኖሩ ይችላሉ
በመኝታ ግንኙነት አይኖራቸውም ማለት ነው። አንዳንዴ ደግሞ ባለቤቶቻችን እንደዚህ ራሳቸው ወይ ብልታቸው ሰውነታቸው ሲንጀላጀል ሲዝረከረክ ምናምን ወይ ከንፈራቸው ብቻ የሆነ ፊዚካሊ ለውጥ በህልም ስናይባቸው ውጪ ዝሙት ሰርተዋል ማለት ነውና በዛ በዝሙት መሃል የሆነ ችግር ገጥሟቸዋል ማለት ነው። ባለቤቶቻችን ሰውነትም ፊዚካሊ ሊሆን ይችላል ከንፈራቸው የሆነ ነገር እዚህ አካባቢ ከወገባቸው በታች በህልማችን ፊዚካሊ እናያለን። ብዙዎቻችን ትኩረት ላንሰጥ እንችላለን ወይ ህልሙ አፈታቱ ልክ ላይሆን ይችላል እንጂ በግልጽ ነው የሚያሳየን። የእውነቴን ነው ብላችሁ በግልጽ ነው የሚታየን ማለት ነው። እንደዚህ አይነት ነገር በተለይ በትዳራችን ላይ ያለው አንድ ትዳር ከእግዚአብሔር ስለሆነ መልእክት አለው ብዙ ጊዜና በትዳሮቻችን ላይ እንደዚህ አይነት ነገር ስናይ ይሄ ነው እና ሁላችንም መጠንቀቅ ስላለብን ሁላችንም ህልማችንን ራሳችን ብንፈታው በህልሞቻችን ደግሞ ይሄ አረንጓዴ ሳሙና የድሮ ሳሙናዎች የድሮ ቃዎች የድሮ ምናምኖች ስናይ ተጥለው የሆነ ቦታ ቁጭ ብሎ ስናይ የድሮ ሰዎች ቤተሰቦቻችን እናት አባቶቻችን ሊሆኑ ይችላሉ የሆነ ቤተሰብ አካል ሊሆን ይችላል በህይወት ያልፋሉ ማለት ነው። ነባር ሰዎች አሁን ሜዳ ላይ ተጥሎ ስናገኘው ቤተሰቦቻችን ይሞታሉ በህይወት አይኖሩም ማለት ነው። እና የሆነ ሜዳ አካባቢ ለጥ ያለ ሜዳ አካባቢ እነዛ ንቃዎች እናያለን። ተደጋጋሚ እንደዚህ አይነት ሰዎች ሊሞቱ ሲሉ እናት አባት ሊሞት ሲሉ የሆነ ሜዳ አካባቢ ሆኖ ሳር ገለባ ምናምን ያለበት አካባቢ ሆነና እዛ ውስጥ የድሮ ሳሙና ወይ የድሮ ማንቆርቆሪያ የድሮ እቃዎች የድሮ የሆኑ ንብረቶች ተጥሎ እዛ ውስጥ ስናገኝ እናት አባት ሊሞት ይችላል ከዛ ውስጥ ማለት ነው። በጣም አስተውሉ ህልሞቻችን ተመሳሳይ ስለሆኑ ማለት ነው። እና እንደገና ደግሞ ይሄ ብረት ስናይ ብረት ለምሳሌ ብረቶች እንጨቶች እናም ስናይ ልጆቻችን ሊታመሙ ነው። ብረት ለምሳሌ ወድቆ ስናገኝ ልጆቻችን የዛን ቀን መጠንቀቅ አለብን። ወንድ ልጃችንን ከእጃችን እንዳይመልጥ መጠበቅ ስላለብን ማለት ነው። ጀበና ስኒ ምናምን ሊሰበሩብን ሲሉ ለልጆቻችን የመጣ ጠንቅ ነው። ልጆቻችንን በደንብ መያዝ አለብን ማለት ነው የዛን ቀንና ብዙ ህልሞቻችን ሲፈቱ በደንብ መፈታት ስላለበት ነው። እኔ ህልም ሲፈታ ስለሚያናድደኝ ነው። ምክንያቱም ህልም ማለት ራእይ ነው። ራእይ ማለት ተስፋ ነው። ተስፋ ማለት ከእግዚአብሔር የተላከልን ህልም ስለሆነ በደንብ ቢነገረን ነጋሪው ካላወቀ ደግሞ ዝም ቢል ደስ ይለኛልና ህልም ሲፈታ ብዙ ጊዜ እዚህ ቲክቶክ ላይ ሆነ ብዙ ነገር ላይ በጣም ያናድደኛል። ቁም ነገር ስለሆነ ህልም ማለት ነው። ይመቻችሁ። ብዙ ማወያያችሁ ምነግራችሁ ምናምን አለ ጥያቄ ካላችሁ ስለህልም እዚህ ላይ ቀጥሉ። አመሰግናለሁ።